ሰላም የሻማ አካዳሚ ቤተሰቦች ሰላምታዬ በያላችሁበት ይድረስልኝ። መምህር ፈንታውን ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት ቃሎቹን እንዴት ማንበብና መጻፍ እንችላለን የሚለው ነው። ቃሎቹን እየጻፋችሁ እያነበባችሁ መከታተል አለባችሁ። እንዴት ቃሎቹን እየነጣጠል ከዛ አጣምረን እናነባቸዋለን የሚል ቪዲዮ ያንን የሚያስተምር ቪዲዮ ነው በዚህ ቪዲዮ ይዤላችሁ የመጣሁት ማለት ነው። ይህ ቪዲዮ ያው ፊደላትን ላላወቀ ተማሪ አይሆንም ማለት ነው። ምክንያቱም እዚህ ላይ ቃላት ላይ ማለት ፊደል ጨርሶ ቃላት ለደረሰ ተማሪ የሚመጥን ቪዲዮ ነው ማለት ነው። አንድ ተማሪ የአማርኛን ፊደሎቹን ካላወቀ ያው ቃሎቹን ማንበብ ይቸገራል ማለት ነው። ስለዚህ ፊደላትን አላውቅም የፊደላት ችግር አለብኝ የሚል ተማሪ ካለ ስልካችን እዚሁ ላይ ታገኙታላችሁ። ብትፈልጉ በዋትስአፕ፣ ብትፈልጉ በቴሌግራም፣ ብትፈልጉ በኢሞ በሚመቻችሁ አፕሊኬሽን እና በሚመቻችሁ ሰዓት ከሰኞ እስከ ዓርብ ሰዓት ተይዞላችሁ ተመድቦላችሁ ትማራላችሁ ማለት ነው። በውስጥ መስመር ማዋራት ትችላላችሁ ፊደሎቹን ላለያችሁ ተማሪዎች ማለት ነው። ፊደሎቹን እናውቃለን ፊደል ለይተናል ለምትሉ ተማሪዎች ይህ ቃላት ማንበብ እጅጉኑ ቀላል ይሆናል ማለት ነው። ለእናንተ ሳትቸገሩ ማንበብ ትችላላችሁ። ምክንያቱም አማርኛ ሌሎች ቋንቋ ውስብስብ አይደለም ማለት ነው። ቀጥታ ድምጾቹን ለለየ ተማሪ፣ ፊደላትን ለለየ ተማሪ፣ የፊደሎቹን ቅርጽና ድምጽ ጠንቅቆ ያወቀ ተማሪ ቃሎቹን ለማንበብ የሚያዳግተው ነገር ሊኖር አይችልም ማለት ነው። ልምምድ ብቻ ይፈልጋል ማለት ነው። ኦኬ ልምምድ ይፈልጋል። ከተለማመዳችሁት እጅግ በጣም ቀላል ይሆናል ማለት ነው። ኦኬ እሺ ቀጥታ ወደ ቪዲዮ እንሂድ። እዚህ ላይ ያለው ቃል ምን ይለናል? መሰዳደብ መሰዳደብ አንድ ላይ ታነቡታላችሁ ማለት ነው። ኦኬ ተሰዳደበ ተሰዳደበ መሳደቢያ መሳደቢያ ማሰዳደብ ማሰዳደብ መሳደብ መሳደብ ተሳዳቢ ተሳዳቢ። ልክ እንደዚህ ፊደሎቹን ድምጾቹን በትክክል ከቆጠራችሁ እጅግ በጣም ቀላል ነው ማለት ነው አማርኛ ቃላትን ማንበብ። ድምጾቹንና ቅርጾቹን ግን ማታውቁ ተማሪዎች ካላችሁ በውስጥ መስመር ማዋራት ትችላላችሁ ማለት ነው። 24 ሰዓትኛ ዝግጁ ነን እናንተን ለማስተማር። ኦኬ እዚህ ጋር ምን ይለናል? ማርመጥመጥ ማርመጥመጥ ማርመጥመጫ 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 ተርመጠመጠ ተርመጠመጠ አርመጠመጠ አርመጠመጠ አንቀዠቀዠ አንቀዠቀዠ አንቆጠቆጠ አንቆጠቆጠ። እንዲህ ያላችሁ ታነባላችሁ ማለት ነው። እየነጣጠላችሁ እያጣመራችሁ ካነበባችሁ እጅግ በጣም ቀላል ይሆናል ማለት ነው አማርኛ ቃሎቹን ማንበብ። ኦኬ አንገብጋቢ አንገብጋቢ አንገሸገሸ አንገሸገሸ አጉረመረመ አጉረመረመ አንጎዳጎደ አንጎዳጎደ አንደባለለ አንደባለለ አንቆረቆረ አንቆረቆረ። ስለዚህ ቃሎቹን ስታነቡ የምትከተሉት መመሪያ ምንድነው? እየነጣጠላችሁና እያጣመራችሁ ማንበብ ነው ማለት ነው። ኦኬ እንደዛ ካደረጋችሁ እጅግ በጣም ቀላል ይሆናልኝ ማለት ነው። አንቀጫቀጨ አንቀጫቀጨ አንቀጠቀጠ አንቀጠቀጠ። አያችሁ አይደል? ፊደሎቹን ግን በትክክል ድምጾቹን መለየት ቅርጾቹን መለየት ተገቢ ነው ማለት ነው። ያን ካልለያችሁ አሁንም መማር አለባችሁ ማለት ነው። አብለጨለጨ አብለጨለጨ አቅለጠለጠ አቅለጠለጠ አንቀባረረ
አንቀባረረ አንቀዋለለ አንቀዋለለ አሙለጨለጨ አሙለጨለጨ አቁለጨለጨ አቁለጨለጨ አሽሞነሞነ አሽሞነሞነ አስኮበለለ አስኮበለለ አስተረጎመ አስተረጎመ አስቀባጠረ አስቀባጠረ ተጨቃጨቀ ተጨቃጨቀ ተጨቃጫቂ ተጨቃጫቂ አጨቃጫቂ አጨቃጫቂ ተጥመዘመዘ ተጥመዘመዘ ተጥለቀለቀ ተጥለቀለቀ ተጠመጠመ ተጠመጠመ። ስለዚህ ይህን ይመስላል ማለት ነው የአማርኛን የአማርኛን ቃሎቹን ማንበብና መጻፍ እንዲህ በጣም ቀላል ነው ማለት ነው። ያ የሚሆነው ግን ቶታሊ ምን ማወቅ ስትችሉ ነው፣ የፊደሎቹን ቅርጽና ድምጽ ለይታችሁ የምታውቁ ከሆነ ነው ማለት ነው። ብዙ ተማሪዎቻችን ፊደል ለይተናል እያሉ ይመጣሉ ማለት ነው ወደ ቻናላችን፣ ግን እንደዛ አይደለም ማለት ነው። አንድ ተማሪ ሃሁ ሂሃ ሄሁ ወይም ለሉ ሊላ ለሎ ብሎ የሸመደደው የፊደላት ዕውቀት እሱ አይደለም እዚህ ላይ የሚጠቅመው ማለት ነው። ሀ ብቻዋን ነው የምትመጣው፣ ለብቻዋን ነው የምትመጣው። ያኔ ነው ፈተናው ማለት ነው። ስለዚህ ፊደል መለየት ማለት በየትኛው አቅጣጫ ቅርጿን መለየት ሲችል ነው ያ ተማሪ ማለት ነው። ለይቶ ራሱን ችሎ ራሱ ያችን ፊደል መጻፍ የሚችል ያለምንም አጋዥነት በአእምሮ ለምትባለው ፊደል እንዲህ አይነት ናት ብሎ ጽፎ ለሰው የሚያሳይ ተማሪ ከሆነ ነው ፊደል አጠናቀቀ ለየ የሚባለው። እና ፊደሎቹን በደንብ በሚገባ ቅርጻቸውንና ድምጻቸውን መለየት መቻል አለባችሁ ማለት ነው። ያ የሚያስቸግራችሁ ተማሪዎች ካለ ደውሉልን። እኛ 24 ሰዓት እናንተን ለማስተማር ዝግጁ ነን። በፈለጋችሁት ሰዓት በፈለጋችሁት ቀን እናስተምራችኋለን ማለት ነው። ከሰኞ እስከ ዓርብ ሰዓት ተመድቦላችሁ ብትፈልጉ በቴሌግራም በዋትስአፕ በፈለጋችሁት አፕሊኬሽን እናንተን በሚመቻችሁ ማለት ነው እናንተ በምትጠቀሙት አፕሊኬሽን እናስተምራችኋለን ማለት ነው። ሰላማችሁ ይብዛልኝ። መልካም ቀን